እንደዚህ ያመጣሁት ከግቢ እዚህ ላይ የምዘጋጀው የፈለጋችሁት በቃ አንዴ ሰዓቱ አልቋል። ብረቱ ከመድረክ ከለቀቀ ይቆማል። በቃ ግልጽ ነው። ከዛ ግሪድ እዚህ ጋር ስታችሁ ከፈለጋችሁ ሰው መቆየት ከቻለ ነው። ስለማይችል ነው። ማክሲመም ከ8 እስከ 12 ሰከንድ ነው የሚቆዩት። ሰከንድ ብዙ ኪሎ ስለምትሸከሙ ነው። እዚህ ላይ ይከብዳል። ስለዚህ እዚህ ላይ አንደኛ እዚህ ላይ የወጣው ብረት ትንፋሽ ስለሚያሳጥር ኦክሲጅን ለመተንፈስ ነው እዚህ ላይ የሚቀመጠው ዝግጁነት ወደ ጀርባ። ሁለተኛው ይሄ የሄደው ወደ ታች ለመግፋት እንዲዘጋጅ ነው የምታዘጋጁት ከ8 እስከ 12 ሰከንድ። ከዛ ወዲህ ተዘጋጅታችሁ መግፋት ያንን ስቴፕ መጠቀም በቃ ስቴፖቹን አምስቱን መዘጋጀት፣ በመጠኑ ማጠፍ፣ መንቅሎ ማውጣት ይሆናል። መንሸራተት፣ ከዛ መሰብሰብ፣ ቀጥ ብሎ መቆም። ይሄ በፍጥነት ነው የሚሆነው ነው ስቴፖቹ ሰጣችሁታል እኮ እዚሁ ላይ እንደቆምኩኝ ተዘጋጀው። አሁን ለመግፋት ዝግጁ ነኝ ብዬ ሳስብ ሁሉ ነገር ከተመቻቸልኝ እዚህ ላይ ሲገፉ ካጠበባችሁት እግራችሁ ከዚህ የተነሳችሁት አንድ ወደፊት አንድ ወደ ኋላ በቃ ባላንስ ጠበቃችሁ ነው። ለምን ይጠባል ነው? ብረት ተሸክማችሁ ይጥላችኋል ነው። ግልጽ ነው። ይሄ እዚህ ጋር ከሆነ ከዚህ ነው የምገባው። አንድ ይሄዳል ይሸራተታል፣ አንድ ወደዚህ ይሄዳል ነው። ስፕሊት መቃስማ መቃስ አላጠበውም፣ ወድቃለሁ፣ እጥለዋለሁ። እዚሁ ላይ እንደሄደ በፍጥነት ወደፊት ይሄዳል። አንደኛው ያ ቦታውን ይዞ ሳይቀይር ቀጥ ብሎ ነው የሚሄደው። ይሄ ግልጽ ነው። ለምን ወደዚህ ይሄዳል? ወደዛ የሚሄደው አንድ ከሄደ አንዱ ወደኋላ፣ ከዛ ባላንስ የትም አትሄዱ፣ ይጠብቅላችኋል። የት በረፉት ከዛ ባላንስ ጠብቃችሁ የጀመራችሁበት ቦታ ነው የምትቆሙት። ግልጽ ነው።